ሰላም የሄሊክስ ቴክ አካዳሚ ተማሪዎች እንዴት ናችሁ? ዛሬ ዴይ ዋን ፕሮጀክታችንን የምንሰራበት ቀን ነው። ቀጣይ ባለፈው አንድ ቪዲዮ ለቅቄ ነበር። እሱ ፎር ዴይ ዋን እንደ ኖት ምናምን ላይ ኤክስፕሌን አድርጌ ማለት ነው። ዛሬ ደግሞ አፕ ላይ ሌላ ሊቭ የሆነ እንዴት ፖርቶፎሊዮ ፔጅ ቢልድ እንደምናደርግ እናያለን ማለት ነው። አፕ ስንከፍት እንደዚህ ማይ ኮርስ የሚል ይመጣል። ከዛ በኋላ ዌብ ዴቨሎፕመንት ፋንዳመንታል የሚለው እዚህ ላይ ትነካላችሁ። ከዛ በኋላ ኢንትሮዳክሽን ዌብ ዴቨሎፕመንት ሚኒንግ ኦፍ ሳም ተርም እዚህ ላይ ነና እዚህ ላይ ስለሆነ ይሄኛው ቪዲዮ ተለቆ ነበር። ከሱ የቀጠለ ዛሬ ደግሞ ፕሮጀክቱን እንሰራለን ማለት ነው። ፎር ዴይ ዋን ፕሮጀክቱን ይሄኛውን ኖት ዳውንሎድ እናደርጋለን ማለት ነው። ኖቱን ዳውንሎድ ስናደርግ እንደዚህ ኖታችንን ዳውንሎድ አድርገን ኦፔን እናደርጋለን። ከዛ በኋላ ከዛ ተነስተን ጊታብ ፔጅ ላይ እንዴት ዲፕሎይ ማድረግ እንደምንችል እናያለን ማለት ነው። ኖታችን ዳውንሎድ ሆኗል። አሁን ኖታችን እንከፍታለን። ከባለፈው የቀጠለ ኖት ማለት ነው። ፕሮጀክቱ ብቻ ይቀራል ፎር ዴይ ዋን። ይሄኛውን ተምረን ነበር እስከዚህ ነው እስከ የት ነው የተማርነው? እስከዚህ እስከ ዴይ ዋን ፕሮጀክት ቢልድ ዩር ፐርሰናል ፖርትፎሊዮ ዛሬ ከዚህ ነው ማለት ነው የምንጀምረው። ይሄ ማለት እንዴት ፐርሰናል ፖርትፎሊዮአችን እንዴት ቢልድ ማድረግ እንችላለን የሚለውን ነው። ፖርትፎሊዮ ማለት ብዙዎቻችሁ ማወቅ ትችላላችሁ። ክላይንት እኛን መቅጠር ከፈለገ እኛ ዌብሳይት ላይ ገብቶ የእኛን ስኪል የሚያይበት ቦታ ነው ማለት ነው፣ ወይም ዌብሳይት ነው። ኤችቲኤምኤል ተምረናል እስካሁን። አሁን የምናየው በኤችቲኤምኤል ተጠቅመን እንዴት ፐርሰናል ፖርትፎሊዮ ቢልድ ማድረግ እንችላለን የሚለውን እናያለን ማለት ነው። ኦብጀክቲቭን የዚህ ፕሮጀክት ኦብጀክቲቭ ምንድነው የሚለውን ስናይ create a beautiful single page portfolio that introduce you as an aspiring developer የሆነ ሲንግል ፔጅ የሆነች ፖርትፎሊዮ ቢልድ እናደርጋለን። ይሄኛው ደግሞ እንደ አስፓይሪንግ ዴቨሎፐር እኛን ኢንትሮዲዩስ ያደርጋል ማለት ነው ለሌሎቹ ክላይንቶች አስፓይሪንግ ዴቨሎፐር እንደሆን እኛን ኢንትሮዲዩስ ያደርጋል ማለት ነው። ይሄንን ፖርትፎሊዮ ስንሰራ ሪኳየርድ ሴክሽኖች ምን ናቸው የሚለውን ስናይ ሄደር ወይ ናቪጌሽን ያስፈልጋል። ሄደር ማለት ላይ ያለው ያስፈልጋል። ከዛ በኋላ ሄሮ ሴክሽን ያስፈልጋል። ቢግ ግሬቲንግ ኤሪያ ማለት ነው። አይ አም ፉል ስታክ ዴቨሎፐር የሚለው ማለት ነው። አባውት ሚ ደግሞ አይ አም ፉል ስታክ ዴቨሎፐር አይ ለርን ፍሮም አዲስ አበባ ዩኒቨርሲቲ፣ ዳርዳር ዩኒቨርሲቲ፣ አራሚያ ዩኒቨርሲቲ፣ ሶፍትዌር ኢንጂነሪንግ፣ አይቲ ምናምን የሚለውን እዚህ ላይ እናስገባለን ማለት ነው። ስኪል ደግሞ ምንድነው? አሁን ዌብ ዴቨሎፐር ከሆነ ምን ስኪል አለን? ኤችቲኤምኤል ነው፣ ሲኤስኤስ ነው፣ ጃቫስክሪፕት ነው፣ ሪአክት ጃይስ ነው፣ ሞንጎዲብ ነው የሚለውን እሱን ማየት ነው ማለት ነው። ኤችቲኤምኤል ለሌላ ደግሞ ኮንታክት አምስተኛ ላይ ያለውን ይሄኛው ፖርትፎሊዮአችን ምን መያዝ አለበት የሚለው ኮንታክት ኦር ፉተር ነው። ኮንታክት ደግሞ አሁን ያኛው ዌብሳይት ላይ ገብቶ አንድ ክላይንት እኛን መቅጠር ከፈለገ እንዴት ነው እኛን ማግኘት የሚችለው የሚለውን ኮንታክታችን እዛ ላይ እናስቀምጣለን ማለት ነው። ኢሜልም ከሆነ ቴሌግራም ቻናልም ካለን ቴሌግራም ዩዘር ኔማችንም እናስቀምጣለን ማለት ነው። ይሄኛው ነው ማለት ነው። ኮዱ ምን ይመስላል የሚለውን ስናይ ኮዱ ባለፈው ኤችቲኤምኤል ምን እንደሚይዝ አይተን ነበር። ዶክ ታይፑ ኤችቲኤምኤል እንደሆነ ያሳያል ብለናል። ይሄኛው ኮዱ ላንጉዌጁ ደግሞ እንግሊሽ ነው። ካራክተር ሲቱ ዩቲፍ-8 ምን ማለት እንደሆነ ባለፈው ቪዲዮ ላይ አይተናል ማለት ነው። ታይትሉ ወይም ሄደር ያልነው እዚህ ላይ ዩር ኔም ይገባል ማለት ነው። አሁን የኔ ኔም አስገባለሁ፣ በኋላ ጊታብ ላይ አሳያችኋለሁ ማለት ነው። ጊታብ አይታችሁ መውረድ አለባችሁ ማለት ነው። ከዚህ ጀምራችሁ ጊታብ ክሮም ላይ አይታችሁ መውረድ አለባችሁ፣ በጣም አስፈላጊ ለሆነ ማለት ነው እናንተን ለማሳየት። አስፓይሪንግ ዴቨሎፐር ነኝ። ከዛ በኋላ ደግሞ ማክሲመም ዊድዝ ስንት መሆን አለበት፣ ስንት ፒክሰል መሆን አለበት፣ ይሄኛውንም እናንተ ነው የምትወስኑት። ፓዲንጉ ኤኒ ፒክሰል ነው ምንድነው የሚለውን ስናያለን። ማይ ፖርትፎሊዮ ይሄንን ታይትላችን ይሆናል ማለት ነው። እና ከዛ ቀጥሎ ደግሞ ሄሮ ሴክሽናችን ይመጣል ማለት ነው። ክላስ ሄሮ ሴክሽናችን ምንድነው? ሄሮ ሴክሽናችን ቀጥሎ ግሪቲንግ ኤሪያ ነው። ሃይ አም ጉድ ሮለማይ አይ አም አስፓይሪንግ ዌብ ዴቨሎፐር ፊውቸር ኤአይ ኢንጂነር የሚለውን እዚህ ላይ ይመጣል ማለት ነው። እና ሌላ ነገር ማወቅ ያለባችሁ እናንተ ፎቶ ማስገባት ከፈለጋችሁ ደግሞ ፎርም ኦፍ ጂፒጂ እዚህ ላይ ማስገባት ትችላላችሁ ማለት ነው። ኮዱን እዚህ ላይ ማስገባት ትችላላችሁ። ኢምፖርት አደረጋችሁ ቪዥዋል ስቱዲዮ ኮድ ላይ ማስገባት ትችላላችሁ ማለት ነው። ዛዘሪስ አባውት ሚ ሴክሽን ደግሞ ስለኔ ማለት ነው። አይ አም ለርን ፍሮም አዲስ አበባ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ የሚለውን እዚህ ላይ እናስገባለን ማለት ነው። ማይ ስኪል ምን ስኪል አለኝ? ኤችቲኤምኤል ነው፣ ሲኤስኤስ፣ ጃቫስክሪፕት ነው፣ ሪአክት ጃይስ ነው የሚለውን እዚህ እናስገባለን። ከዛ በኋላ ኮንታክት ሴክሽን ደግሞ ይሄኛው ነው ማለት ነው። ይሄም ኮንታክት ማድረግ ከፈለጉ የት ነው የሚያገኙን የሚለውን የኔን ኢሜል እዚህ ላይ አስገባለሁ። እናንተም እንደዚህ ታስገባላችሁ ማለት ነው። ይሄንን ካልን አሁን ይሄኛውን ዌብሳይት እንዴት ጊታብ ላይ ዲፕሎይ ማድረግ እንችላለን፣ እንዴት ዌብሳይታችን ሊቭ መሆን ይችላል የሚለውን አሁን አሳያችኋለሁ ማለት ነው በቀጣይ። አሁን
ጊታብ ፔጅ እንሄዳለን። ጊታብ ፔጅ ስንሄድ ቅድም ነግሬያችኋለሁ። ጊታብ ለእናንተ በጣም አስፈላጊ የሆነ አፕ ነው። እዛ ላይ የእናንተን ማሳየት ትችላላችሁ የእናንተን ነገር። አሁን እኔ ይኸው እኛ አፕ ነው ጊታብ ላይ እገባለሁ ማለት ነው። እዚህ መጥቼ ጊታብ ላይ እገባለሁ። አፑ ላይ ስገባ ኒው ሪፖዚተሪ ከዛ በኋላ ኒው ሪፖዚተሪ ክሬት አድርጌ እንዴት ፐርሰናል ፖርትፎሊዮ ቢልድ እንደሚያደርግ አሳያችኋለሁ ማለት ነው። አሁን ወደ ጊታብ እየሄድኩኝ ነው። ይሄው ጊታብ ከፈትኩኝ እንደዚህ ይመጣልናል ማለት ነው። ከከፈትኩኝ ይመጣልናል። ይሄው መጣልኝ ጊታብ ፔጅ እንደዚህ መጣልኝ። ከዛ እናንተ ሳይኒን አረጋችሁ መግባት ትችላላችሁ። ለመጀመራችሁ ስለሆነ ጊታቡን አውርዳችሁ የእናንተን ኢሜል እና ፓስወርድ ታስገባላችሁ። ከዛ ይመጣላችኋል ማለት ነው። አሁን እኔ እንደዚህ ከመጣልኝ ምንድነው የሚያደርገው? ኒው ሪፖዚተሪ ክሬት አደርጋለሁ ማለት ነው። ሪፖዚተሪ ክሬት አደርጋለሁ። እንዴት ነው ሪፖዚተሪ ክሬት የሚያደርገው የሚለውን ሳይታችሁ ይሄኛው ፕላስ ምልክቱ አለቻ። ፕላስ ምልክቱን ጫን እናደርጋለን። ፕላስ ምልክቷን ስነካ ኒው ሪፖዚተሪ የሚል ይመጣል። ኒው ሪፖዚተሪ የሚል ይመጣል ማለት ነው። አሁን ፕላስ ምልክቷ ይሄው መጣልኝ እየመጣ ነው። አሁን ይሄው ኒው ሪፖዚተሪ የሚል መጥቷል ማለት ነው። አሁን ኒው ሪፖዚተሪ የሚለውን እነካለሁ ማለት ሁለተኛ ላይ ያለውን ኒው ሪፖዚተሪ የሚለውን እነካለሁ። ከዛ በኋላ ኒው ሪፖዚተሪ ምን ይሆናል ማለት ነው? ክሬት ይሆናል ማለት ነው። ሪፖዚተሪያችን ክሬት ትሆናለች ማለት ነው። ሶሪ ፎር ዚስ ኒው ሪፖዚተሪያችን ሪፖዚተሪ ኔማችን የዌብሳይቱን ኔም ምን ማድረግ ፈለግኩኝ የሚለውን አሁን ፖርቶፎሊዮ ማለት ከፈለግኩኝ ፖርቶፎሊዮ ላለው ከዛ በኋላ ዲስክሪፕሽን የዚህ ዌብሳይት ዲስክሪፕሽን ዲስክራይብ ማድረግ አለባችሁ ማለት ነው። ፎር ኤግዛምፕል ሂር ኢዝ ጊታብ ላይ ይቀመጣል ማለት ነው። ጊታብ ላይ ይቀመጣል ዲስክሪፕሽኑ ሂር ኢዝ ማይ ፖርቶፎሊዮ ፔጅ ወይ ብለን እዚህ ዲስክሪፕሽን አስቀምጣለሁ። ከዛ በኋላ ምን ያደርጋለሁ? ኒው ሪፖዚተሪ መጥቼ የኛው ፓብሊክ ነው። ቪዚቢሊቲው ፕራይቬት መሆን ከፈለጋችሁ ዌብሳይቱ ፕራይቬት ማድረግ ትችላላችሁ። የኛው ሪፖዚተሪው ምንድነው ፓብሊክ ነው ማለት ሁሉም ሰው ማየት ይችላል። እና ኒው ሪፖዚተሪ ክሬት እያደረኩኝ ነው ማለት ነው። አዎ ኒው ሪፖዚተሪ ክሬት ሆኗል። አሁን የምናየው ይሄኛው አይታችኋል ላይ ጌት ስታርትድ ባይ ክሬቲንግ ኒው ፋይል ኦር አፕሎዲንግ አን ኤግዚስቲንግ ፋይል የሚለው ኒው ፋይል ክሬት ማድረግ ከፈለጋችሁ እችኛውን ትነካላችሁ። ያ ደግሞ አፕሎድ አን ኤግዚስቲንግ ፋይል የሚለው ደግሞ ፎር ኤግዛምፕል ፍሮም ቪዥዋል ስቱዲዮ ኮድ ላይ ኮዱን ሰርታችሁ ፎርም ኦፍ ፋይል ካላችሁ ደግሞ አፕሎድ አን ኤግዚስቲንግ ፋይል ካላችሁ ማለት ነው። እኔ ግን የሚመክራችሁ ይሄኛውን ክሬቲንግ ኒው ፋይል የሚለውን ከነካችሁ እሱ ነው ማለት ነው አሪፍ የሚሆነው። እዚህ ላይ ስለምትሰሩ እዚህ ላይ ስለምትሰሩ ክሬቲንግ ኒው ፋይል የሚለውን እሱን ትነካላችሁ። ከዛ በኋላ እኛ የሰራነው ኔም ዩር ፋይል የሚል አለ። ይሄኛው ላይ ያለ ኢንዴክስ ኤችቲኤምኤል ነው የሰራነው እና እኛ ኢንዴክስ ዶት ኤችቲኤምኤል የሚለውን አረጋለሁ። ከዛ በኋላ ወደ ወርዱ ሄጄ ቅድም ያሳያችሁ ኮድ ወደዛ ሄዳለሁ ማለት ነው። ይሄኛውን ሁሉንም ኮድ ምን አረጋለሁ? ኮፒ አረጋለሁ ማለት ነው። ከዚህ ሁሉንም ኮድ ኮፒ አድርጌ እዛ ላይ ምን አረጋለሁ? ከዚህ ሁሉንም ኮድ ኮፒ አድርጌ እዛ ጊታብ ላይ ክሬቲንግ ኒው ፋይል የሚለውን እዛ ላይ ፔስት አደርጋለሁ ማለት ነው። ይሄው ኮፒ ያደረኩት ነው። ይሄን የቅድሙን እዛ ላይ ሄደን ደግሞ ኤዲትን ማድረግ እንችላለን ማለት ነው። እዚህ ላይ መጥቷል። ጊታብ ላይ እንገባለን። ኮፒ አድርጌያለሁ ማለት ነው። ኮፒ ካረኩ በኋላ ጊታብ ላይ እገባለሁ ማለት ነው። ጊታብ ላይ ይሄው ጊታብ ላይ መጣልኝ። ከዛ በኋላ ቅድም ኮፒ ያደረኩትን ፔስት አደርጋለሁ ማለት ነው። ፔስት ካረኩኝ ይሄው መጥቷል። ዶክታይፕ ኤችቲኤምኤል የሚለው ቅድም መጥቶ ነበርና ዩርኔም የሚል አለ። ይሄኛውን አሁን ኤዲት ማድረግ እችላለሁ ማለት ነው። ዩርኔም የሚለውን እዚህ ላይ መጥቼ ጉድሩ አለማየሁ ብዬ እንደዚህ መጻፍ እችላለሁ ማለት ነው። ከዛ በኋላ ማይ ፖርቶፎሊዮ የሚለውን እዚህ ላይ ፉል ኔማችሁን ማስገባት ትችላላችሁ። እኔም እቀይራለሁ። አሁን እናንተ መቀየር ትችላላችሁ። ይሄ ጉድሩ አለማየሁ ብዬ እንደዚህ እጽፋለሁ። ከዛ በኋላ አባውት ሚ ምን መስራት እችላለሁ የሚለውን እዚህ ቦት ካምፕ ላይ ምን መስራት እችላለሁ የሚለውን ፉል ስታክ ዴቨሎፐር ብዬ ትንሽ አድርጌ ከሰራሁት ፉል ስታክ ዴቨሎፐር ብዬ እንደዚህ መስራት እችላለሁ ማለት ነው። ይሄኛውን ሁሉንም አጠፋሁት። ፉል ስታክ ዴቨሎፐር ብዬ እንደዚህ እጽፋለሁ። ከዛ በኋላ እናንተን ኢሜልም እዚህ ላይ ታስገባላችሁ ማለት ነው። ኤዲት ማድረግ ትችላላችሁ እናንተን ኢሜል። ይሄኛው ኤግዛምፕል የኔ ጉድሩ አለማየሁ 29 አት ጂሜል ዶት ኮም እላለሁ ማለት ነው። ይሄው እንደዚህ አልኩኝ።
ከዛ በኋላ ኮሚት ቼንጅ አደርጋለሁ ማለት የሰራዎቹ ሁሉንም ቼንጆች ኮሚት አደርጋለሁ። ከዛ በኋላ መጥቼ አሁንም ኮሚት ቼንጅ እላለሁ። ሴቭ እየሆነ ነው ማለት ነው። ሴቭ እየሆነ ኮሚት ቼንጅ ይኸው ኤችቲኤምኤላችን እዚህ ላይ መጥቶ ገባ ማለት ነው። ሲኤስኤስም ካለ እዚህ ላይ ይገባል ማለት ነው። ሶ አሁን ሴቲንግ ውስጥ እገባለሁ ማለት ነው። መጥቼ ሴቲንግ ውስጥ እገባለሁ። ከዛ በኋላ ሴቲንግ ውስጥ ከገባ በኋላ ፔጅ የምትላለች ያችኛው ይሄ ኮድ ቤዝ ኢንቫይሮንመንት ይሄኛው ምን ሊያደርግ ነው? እዚህ ውስጥ የገባሁት ፔጁ ዲፕሎይ ፍሮም ሜን ብራንች እንዲሆን ማለት ነው። ፍሮም ሜን ብራንች ዲፕሎይ ለማድረግ ነው። ከዛ በኋላ ደግሞ ምን ይሆናል ማለት ነው? ፖርትፎሊዮችን ሊቭ ይሆናል ማለት ነው። ሊንኩን እዚህ እናገኛለን ማለት ነው። ይኸው ፍሮም ሜን ብራንች ዲፕሎይ ነው። ነን የሚለውን ሜን ብራንች እናደርጋለን። ከዛ በኋላ ሴቭ እናደርጋለን ማለት ነው። እኛው ስራ ነው። ሴቭ እናደርጋለን። ከዛ ጊታ ፔጃችን እዚህ ላይ ይመጣል ማለት ነው። ይሄ የመጨረሻ ስቴፓችን ይሆናል ማለት ነው። እዚህ ላይ ይመጣል ሊቭ ይሆናል ማለት ነው። ሶ እሱ እስኪመጣ ድረስ እኔ ሪፍሬሽ ላድርገው ፈጥኖ እንዲመጣ እና ሪፍሬሽ አደርጋለሁ። ፔጃችንን ሪፍሬሽ እያደረኩኝ ነው። ኮንትሮል ፕላስ ኤር ታደርጋላችሁ። ኮንትሮል ፕላስ ኤር ሪፍሬሽ ማድረግ ትችላላችሁ። ኮንትሮል ፕላስ ኤር ሪፍሬሽ ለማድረግ ነው። ፈጥኖ እንዲመጣ ፍሮም ሜን ብራንች ዲፕሎይ እያደረጉ ነው የእኛም ፔጅ ፍሮም ሜን ብራንች። ከዛ በኋላ ሊንኩ ይመጣልናል ማለት ነው። የኛው ሊንክ ዌብሳይቱ ይመጣልናል ማለት ነው። የሊንኩ ዌብሳይት ይመጣልናል። ይሄው ዩር ሳይት ኢዝ ሊቭ መጥቷል ማለት ነው። የመጨረሻ ስቴፕ ጨረስን ማለት ነው። ይሄኛው የመጨረሻው ይሆናል ማለት ነው። ይሄኛውን ሳይት መተን ለሰዎች መስጠት እንችላለን ማለት ነው። ይሄኛውን ዌብሳይት መተን ለሰዎች መስጠት እንችላለን። ይሄው ፖርትፎሊዮ ዌብሳይቱን ሲነካ ሃይ አይ አም ጉድሩ አለማየሁ አስፓይሪንግ ዌብ ዴቨሎፐር ፎቶውን ስላስገባሁት ነው። ፉል ስታክ ዴቨሎፐር ነኝ። ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት መስራት ይችላለሁ። ኮንታክት ሚ አት ጉድሩ አለማየሁ @gmail.com የመጨረሻው ይሄንን ይመስላል ማለት ነው። እና የእናንተም እንደዚህ መስራት ትችላላችሁ። ታንክ ዩ ፎር ዩር አቴንሽን ኔክስት ዊ ዊል ኮንቲኒው ዴይ ታንክስ